ሻሎም ሻሎም ቅዱሳኖች በሙሉ በኢትዮጵያና ከኢትዮጵያ ውጪ የምትገኙ የጌታ ቤተሰቦች እህትና ወንድሞቼ እናትና አባቶቼ በጌታ በኢየሱስ ክርስቶስ ስም ሰላምና ጸጋ በክርስቶስ በኢየሱስ ስም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ደመቄ ዳንሳ ነኝ። ነፃነት በኢየሱስ ክርስቶስ ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። እግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር አምላክ ዛሬ በውስጤ ላይ ያስቀመጠውን የእግዚአብሔር ቃል ይዤ በእናንተ ፊት ልገኝ ችያለሁ። ጌታ ስም ለዘላለም የተባረከ ይሁን። ክርስቶስ ይሁን። ስለዚህ ጥቂት ደቂቃ ከጸለይን በኋላ ቀጥታ ወደ እግዚአብሔር ቃል አልፋለሁ። አባት እግዚአብሔር ሆይ በጌታ በኢየሱስ ስም ስለዚህ ምሽት እናመሰግናለን። ስምህ ብሩክ ይሁን። ይሄን ቪዲዮ የሚመለከቱ እህትና ወንድሞች በጌታ በኢየሱስ ክርስቶስ ስም የተባረኩ ይሁኑ። መርገም ይሰበር፣ ጨለማ ይመታ። መጽሐፍ ሲናገር ቃሉ ሥጋ ሆነ ተብሎ እንደተጻፈ ይሄን ቃልን አምኖ ለሚቀበሉ ለእህቶችና ለወንድሞች ለእናቶችና ለአባቶች በጌታ በኢየሱስ ክርስቶስም ጸልያለሁ። ጤና ላጣ በኢየሱስ ክርስቶስም ይሄ ቃል ጤና ይሁንላቸው። ቤት ላጣ በኢየሱስም ይሄ ቃል ቤት ይሁንላቸው። መንገድ ላጣ በኢየሱስም ይሄ ቃል መንገድ ይሁንላቸው። እግዚአብሔር አባባቶች ስራ በር ተዘግቶባቸው፣ የትዳር በር ተዘግቶባቸው በተለያየ ቻሌንጅ ውስጥ ላሉ ለእህቶችና ለወንድሞች ለእናቶችና ለአባቶች በክርስቶስ በኢየሱስም ጸልያለሁ። ይሄ ቃል መፍትሄ ይሁንላቸው። ቀንበር ይሰበር፣ ጨለማ ይመታ፣ ደጆች ይከፈት። እግዚአብሔር አባባቶ በመገኘት አስደንቃቸው። ልጅን አክብር። ስለ ሁሉ ተመስገን። ሁሉ ይቻላል። አሜን። በሆነው በልጅ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የምናየው ቃል ኦሬዲ ቅድም አውርቻለሁ። ጌታ ስም ለዘላለም የተባረከ ይሁን። ሁላችሁም ባላችሁበት ቦታ ይሄን ቃል ከፍታችሁ ከኔ ጋር አብራችሁ እንድታዩ አብራችሁ እንድትከታተሉ በጌታ ስም ጥሬን አቀርባለሁ። የመጽሐፍ ቅዱስ ክፍል ዘፍጥረት ምዕራፍ 26 ከቁጥር 1 ላይ ያለውን ቃልን አብረን እናያለን። ስፍራውን በጌታ በኢየሱስ ስም አነባለሁ። የአምላካችን የእግዚአብሔር ቃል በዚህ ቦታ ላይ እንዲህ ብሎ ይናገራል። በምድርን ቀድሞ በአብርሃም ዘመን ከሆነው ራብ በላይ ራብ ሆነ። ይስሐቅም ወደ ፍልስጤም ንጉሥ ወደ አቤሜልኪያ ወደ ገሬራ ሄደ። እግዚአብሔርም ተገለጠለት እንዲህም አለ፣ ወደ ግብፅ አትውረድ፣ እኔ በሚል ምድር ተቀመጥ እንጂ በዚች ምድር ተቀመጥ፣ ካንተ ጋርም ይሆናለሁ። እግዚአብሔርም እነዚህን ሃሌሉያ እግዚአብሔርም እነዚህን ምድሮችን ሁሉ ላንተ ለዘሪ እሰጣለሁና ለአባቲ ለአብርሃም የማሉትን ማላ አጸናለሁ፣ ዘሪም እንደ ሰማይ ከዋክብት አበዛለሁ። እነዚህ ምድሮችን ሁሉ ለዘሪ እሰጣለሁ። የምድር አይዛብ ሁሉ በዘሪ ይባረካሉ። አብርሃምን ቃልን ሥርዓትንም ፍርድንም ትእዛዝንም ሥርዓትንም ሕጌንም ጠብቋልና ይስሐቅም በገሬራ ተቀመጠ ያለ የአምላካችን የእግዚአብሔር ቃል ይናገራል። ሃሌሉያ። በዚህ ቦታ ላይ አንድ ሶስት ነገር አውርተን ቀጥታ ወደ ጸሎት ገባለሁ ማለት ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። የስብከቴ መልእክት እግዚአብሔር በሚል ስፍራ ተቀመጥ ይባርካል በሚል ሐሳብ ቆሜ ጥቂት ደቂቃ ከእናንተ ጋር ማውራት ፈልጋለሁ። እግዚአብሔር በረዳኝ መጠን ማውራት ፈልጋለሁ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በሚል ስፍራ ተቀመጥ። ሃሌሉያ። እደግማለሁ፣ እግዚአብሔር በሚል ስፍራ ተቀመጥ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር በሚል ስፍራ ስትቀመጡ፣ እግዚአብሔር ባለበት ስፍራ ስትንቀሳቀሱ፣ እግዚአብሔር ወደ አድራሻችሁ ይመጣል። እግዚአብሔር ይባርካችኋል። በዚህ ቦታ ላይ ስናይ በአብርሃም ዘመን ከሆነው በላይ ራብ በምድር ላይ እንደሆነ የእግዚአብሔር ቃል ይናገራል። ይህን ከማየት የተነሳ ይስሐቅ ፈራ፣ ደነገጠ። ወደ ፍልስጤም መሄድ አለብኝ ብሎ ስነሳ እግዚአብሔር መጣና እኔ በሚል ምድር ተቀመጥ፣ ወደ ግብፅ አትውረድ የሚል ቃል መጣ። ምናልባት በዚህ ሰዓት ላይ አድራሻ ለቃችሁ ስፍራ ለቃችሁ ያላችሁ ለእናንተ አንዳንድ በውስጤ ላይ የሚመጣው መልእክቶችን መስተላለፍ ፈልጋለሁ። በዚህ ቦታ ላይ ይስሐቅ
ስፍራውን ለመለቀቅ ከራብ የተነሳ ከደረሰው ወጀብ የተነሳ ከደረሰው ችግር የተነሳ ስፍራውን ለቆ ለመሄድ ሲነሳ እግዚአብሔር ለይስሐቅ ተገለጠና እንደዚህ አለ፣ ወደ ግብፅ አትውረድ፣ እኔ በሚል ምድር ተቀመጥ አለው። ሃሌሉያ! እግዚአብሔር በሚል ስፍራ ስትቀመጥ ትባረካለህ። እግዚአብሔር በሚል ስፍራ ስትቀመጪ ትባረኪያለሽ። ዘርሽ ይባረካል፣ ትውልድሽ ይባረካል፣ አኳንትሽ ይባረካል፣ የሚሰሪው ስራው ይባረካል። የምታደርገው ሁሉ በክርስቶስ የተባረከ ይሆናል። እግዚአብሔር ይባርካል። እግዚአብሔር ይባርክሻል። ምን ካላችሁ? እግዚአብሔር በሚል ስፍራ ከተቀመጣችሁ። በአብርሃም ዘመን ከሆነው ራብ የተነሳ በአብርሃም ዘመን ከሆነው ራብ በላይ በይስሐቅ ዘመን ራብ ስለሆነ ይስሐቅ ልሂድ ወደ ግብፅ ልውረዳል። እግዚአብሔር አትውረዳል። በጌታ በኢየሱስም ወደ ግብፅ አትወርዱ። ወደ ራብ በኢየሱስም አትወርዱ። ወደ ኪሳራ በኢየሱስም አትወርጅም። ወደ ራብ በኢየሱስም አትወርጅም። እግዚአብሔር ወደ ሌላው ስፍራ በኢየሱስም አትወርዱ። ሃሌሉያ! ሊያወርዳችሁ የሚፈልግ ይስማ። ሟርተኛ ይስማ፣ ደጋሚ ይስማ፣ አስደጋሚ ይስማ። በኢየሱስም ወደ ግብፅ አትወርዱም። አልወርድም ብላችሁ ጻፉ እስኪ። ወደ ግብፅ አልወርድም፣ ወደ ኪሳራ አልወርድም፣ ወደ ውርቀት በኢየሱስም አልወርድም ያላችሁ ጻፉ። እግዚአብሔር በሚል ስፍራ ስትቀመጡ እግዚአብሔር ይባርካችኋል። ብመችም ባይመችም እግዚአብሔር ባለበት ስፍራ ተቀመጥ። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንቺ ጋር ይሆናል። ራብ አለ፣ ችግር አለ። ይስሐቅ እንግዲህ እግዚአብሔር እንደዚያ እኔ በሚል ስፍራ ተቀመጣል። አብርሃም ፍርደን ጠብቆላል፣ ትእዛዘን ጠብቆላል፣ ስርዓተን ጠብቆላል። ለአባቴ ለአብርሃም የማልኩትን ማላ ላንተ አጸናለዋል። ለአባቴ ያወራው ኪዳንን ላንተ ይፈጽማለዋል። ለአባቴ የገባውትን ቃል ኪዳንን ላንተ አደርጋለሁ፣ ይፈጽማለሁ። እኔ በሚለው ምድር ላይ ተቀመጥ። እንደ አባቴ ፍርድን ከጠበቅ፣ እንደ አባቴ እኔን ከጠበቅ፣ እንደ አባቴ ከኔ ጋር ከተንቀሳቀስ እባርካለሁ አለው እግዚአብሔር። ወንድሜ ኢቴ ይሄ ፕሮግራምን የተከታተላችሁ ያላችሁ ሰዎች ሁላችሁም ስሙ። እግዚአብሔር በሚል ስፍራ ተቀመጥ። እግዚአብሔር ይባርካል። ወደ አድራሻ ይመጣል። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይወጣል። እግዚአብሔር ካንተ ጋር ይገባል። እግዚአብሔር እያንዳንዷ እንቅስቃሴን ይባርካል። አሜን ነው ወይ? ኢየሱስ ጌታ። እኔ በሚለው ስፍራ ተቀመጥ አለው እግዚአብሔር። እኔ ባለበት ስፍራ ተቀመጥ አለው እግዚአብሔር። እንደ አብርሃም ከታዘዝከኝ የምድር በረከትን አበላለሁ አለው እግዚአብሔር። እንደ አብርሃም እኔን ከሰማህ እኔ አንተን ይሰማለሁ አለው እግዚአብሔር። ሃሌሉያ! ኢየሱስ ጌታ ነው። አረ እግዚአብሔር አንተን ይስማ። አረ እግዚአብሔር አንቺን ይስማ። የገባ ሰው ካለ አሜን ይበል። እግዚአብሔር ሲሰማ፣ እግዚአብሔር ካንተ ጋር ሲሆን ስትበላ ይጣፍጣል። እግዚአብሔር ካንተ ጋር ሲኖር ስትለብስ ይሞቃል። እግዚአብሔር ካንተ ጋር ሲኖር አገብቴ ያምርባል፣ ስትነግድ ያምርባል፣ አወጣጥ ያምርባል፣ አገባቢ ያማረ ይሆናል። እግዚአብሔር ከናንተ ጋር ሲሆን ሽታው ጠረኑ ያስታውቃል። በችግር ውስጥ ያላችሁ፣ በመከራ ውስጥ ያላችሁ፣ በስደት ውስጥ ያላችሁ እግዚአብሔርን ስሙ። እግዚአብሔር ይሰማችኋል። እግዚአብሔርን ስሙ። እግዚአብሔር ይሰማችኋል። ምናልባት የደረሰብህ ቻሌንጅ ሊኖር ይችላል። እግዚአብሔር ከቻሌንጅ በላይ ነው። እግዚአብሔር ከወጀብ በላይ ነው። እግዚአብሔር ከጭንቀት በላይ ነው። እግዚአብሔር ከባዶነት በላይ ነው። እግዚአብሔር ከተዘጋው ነገር በላይ ነው።
የጠራ የታመነ ነው። እሱ አይጥልም፣ እሱ አይረሳም። ሃሌሉያ! ኢየሱስ ያድናል። ይስሐቅን ጠብቀዋል። እግዚአብሔር እባርካለሁ። እግዚአብሔር በሚል ምድር ተቀመጥ። እግዚአብሔር በሚል ምድር ተቀመጪ። እግዚአብሔር በተናገረው አድራሻ ላይ ቁሚ። እግዚአብሔር ወደ አጥቃጫሽ ይመጣል። እግዚአብሔር ወደ ቤትሽ ይመጣል። እግዚአብሔር ወደ ትዳርሽ ይመጣል። እግዚአብሔር ወደ ልጆችሽ ይመጣል። እግዚአብሔር ወደ ጤናሽ ይመጣል። እግዚአብሔር ወደ አጥቃጫችሁ ይመጣል። አድራሻችሁ ላይ እግዚአብሔር ይገለጣል። ሃሌሉያ! ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ሕያው ነው። ሃሌሉያ! እግዚአብሔር እኔ ባልኩ ስፍራ ተቀመጣ። እግዚአብሔር ያለው ቦታ ላይ ተቀመጥ። እግዚአብሔር ይባርካል። እግዚአብሔር ምን ብሏል? እግዚአብሔር ምን ብሎሻል? እግዚአብሔር ምን ብሏችኋል? ጠብቅ። ሊዘገይ ይችላል። ጠብቅ። እሱ ባለው ቦታ ላይ ተቀመጠ። ጠብቅ። እሱ በተናገረው ቦታ ላይ ሆነ። ጠብቅ። እግዚአብሔር ይጎበኛል። አይረሳም። ሊረሳ ዘንድ እግዚአብሔር ሰው አይደለም። በእውነታ ወዶ በእውነታ አንቺን አይጠላም። እሱ የታመነ ነው። ባንታመን እንኳን እሱ የታመነ ነው። እሱ የታመነ አምላክ ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ላዳንን ለታረደን ለበጉ ይሁን። ሃሌሉያ! ለዚህ ነው መጽሐፍ ሲናገር ቃሌ በእናንተ ውስጥ ቢኖር እናንተ በቃሎቼ ብትኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል፣ ይደረግላችኋል። እግዚአብሔር የተናገረው ነገር ባንተ ህይወት ላይ ባንቺ ህይወት ላይ እንዲፈጸም ትፈልጋለህ? ሶስት ነገር አወራል። አንደኛ ተቀደስ፣ መልካም ሁን፣ ተለይ፣ ከክፉ ራቅ፣ መልካምን አድርግ፣ ባልንጀራን እንደ ራስ ውደድ። በዚያን ጊዜ እግዚአብሔር የተናገረው ቃል ኪዳኑን ይፈጽምላል። አሜን ነው ወይ? እግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር የተናገረው ለዚህ ሰው አንድና አንድ ነው፣ እባርካለሁ። ይሄን የተናገርኩ ለአንዳንዶቻችሁ እግዚአብሔር መንፈስ በሕይወታችሁ ላይ ሲገለጥ አያለሁ። በከበደባችሁ ጉዳይ ላይ መንፈስ ቅዱስ ሲገለጥ አያለሁ። ባቃተባችሁ ጉዳይ ላይ መንፈስ ቅዱስ ሲገለጥ አያለሁ። ተራራውን ደልዳላ ሜዳ ሲያደርግ አያለሁ። የተዘጋባችሁ ነገራችሁን እግዚአብሔር ሲከፍት አያለሁ። የራቀው ነገር እግዚአብሔር ሲያቀራርብ አያለሁ። የሞተባችሁ የእናንተ ጉዳይ ሕያው ሲሆን አያለሁ። ይሄ ቃልን የሰማችሁ በጌታ በኢየሱስ ስም ከዶክተር የሰማችሁ ያ በሽታ ካንቺ ላይ ተወሰደ። ያ በሽታ ካንተ ላይ ተወሰደ። ያ እርግማን በኢየሱስ ስም ተሰበረ። አሜን ነው ወይ? ያቃተባችሁ ነገር ትላንትና ያቃተ ነገር ትላንት ወዲያ አምና ካቻምና በዘኛው ወር ላይ የከበደብኝ ነገር አሁን ከላይ በኢየሱስ ስም ተራገፈ። ከዮቴ ላይ በኢየሱስ ስም ተንከባለለ። አሜን 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 አሜን። ኢየሱስ ጌታ። መጽሐፍ እንደዚህ ይላል፣ በመገረፉ ቁስል ተፈውሳችኋል ይላል። የታመማችሁ በኢየሱስ ክርስቶስ ደም ተፈውሳችኋል። በጌታ በኢየሱስም ጸለይኩት። የተያዘባችሁ ነገር ተለቀቀ። የተዘጋባችሁ ነገር ተከፈተ። የቆመባችሁ ነገር ተንቀሳቀሰ። እግዚአብሔር በሕይወታችሁ ላይ አዲስ ነገር ሲያደርግባችሁ አያለሁ። ሌሊቱ በኢየሱስም ሲነጋ አያለሁ። አሜን ነው ወይ? ኢየሱስ ጌታ። በሳውዝ አፍሪካ ያላችሁ በኢየሱስም የተዘጋብህ ያንተ ነገር ተከፈተ። የተያዘብህ ያንተ ነገር ተለቀቀ።
በተለያየ ቦታ ያላችሁ ይሄ ድምፅን የሰማችሁ ያላችሁ በኢየሱስም የእናንተ ነገር ተለቀቀ። በኢየሱስም ያንተ ፋይናንስ ተለቀቀ። በኢየሱስም ያንተ ጤና ተለቀቀ። በኢየሱስም የሞተብህ ያንተ ነገር አሁን ይሄው ሆነ። ሃሌሉያ! እግዚአብሔር ለይስሐቅ የተናገረው አንድና አንድ ነው። እኔ በሚል ምድር ተቀመጥ። አሁን ስማኝ፣ እግዚአብሔር ያለው ቦታ ተቀመጥ። እግዚአብሔር ይባርካል። አትዋሽ፣ አትሸንግል። በቅድስና ንገድ፣ በቅድስና አገልግል፣ በቅድስና ውጣ ግባ። እግዚአብሔር ይጎበኛል። ሰርቴ ያጣው ተቀድሰ ታገኛለህ። ለብቴ ያጣው እግዚአብሔር ባለበት አድራሻ ላይ ስትሆን፣ እግዚአብሔር ባለበት አጥቃጫ ላይ ስትሆን እግዚአብሔር ራሱ ይጎበኛል፣ ራሱ ይባርካል። 20 ዓመት ለብቴ ያጣው በ2 ዓመት ውስጥ፣ በ1 ዓመት ውስጥ፣ በ1 ወር ውስጥ እግዚአብሔር አሳልፎ ይሰጣል። እኔ በሚል ምድር ተቀመጥ አለው እግዚአብሔር። ተቀመጥ እባርካለሁ አለ። ምን ይላል? እባርካለሁ። እግዚአብሔር ይባርካል። እግዚአብሔር ይባርክሻል። በእውነት እላለሁ ሌሊቱ ሙሉ ለብቶ አድሮ ምንም ሳያገኙ እነ ጴጥሮስ ባዶ አደሩ። ባዶ ባደሩ ጉዳይ ላይ ክርስቶስ ኢየሱስ በማለዳ መጣ። በአንድ ሰው ትዳር ላይ እግዚአብሔር ሲመጣ ያል፣ በአንድ ሰው ጉዳይ ላይ እግዚአብሔር ጣት ሲገለጥ ያል፣ ባዶ ነኝ በሚሉ ጉዳይ ላይ፣ ኃጢአቴን በሚሉ ጉዳይ ላይ የእግዚአብሔር ጣት ጣልቃ ሲገባ ያል። እግዚአብሔር በሚል ስፍራ ላይ ተቀመጥ፣ ታዘዝ፣ እግዚአብሔርን ፍራ፣ እግዚአብሔር የሚወደውን አድርግ፣ እግዚአብሔር የሚወደውን ማድረግ፣ እግዚአብሔር እንደ እግዚአብሔር ሐሳብ መውጣት፣ እንደ እግዚአብሔር ሐሳብ መግባት፣ እንደ እግዚአብሔር ሐሳብ መንቀሳቀስ። በዛን ጊዜ እግዚአብሔር ይባርከናል። አሜን። እግዚአብሔር ይባርከናል። እግዚአብሔር ይባርከናል። ክብር ለኢየሱስ ይሁን። አሜን፣ አሜን፣ አሜን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ ነው ይላል መጽሐፍ ሲናገር። ለበጎ እንደሚደረግ እናውቃለን ይላል እግዚአብሔር ቃል። ሃሌሉያ! የተበላሸብኝ ነገር አለ፣ ለበጎ ነው። የተያዘ ነገር አለ፣ ለበጎ ነው። የሆነ ነገር ያጣችሁ ሰዎች፣ የሆነ ነገር ፌል የሆነባችሁ ሰዎች ለበጎ ነው። ጀምሬ የተበላሸ ነገር አለ፣ ለበጎ ነው። ለበጎ ነው። ሰይጣን ይስማ፣ ሟርተኛ ይስማ። በዚህ ወር እግዚአብሔር ይጎበኝሻል። በዚህ ሳምንት እግዚአብሔር ይጎበኛል። እግዚአብሔር በሚል ስፍራ ላይ ተቀመጥ። መቀመጥ ማለት ምን ማለት እንደሆነ ታውቃለህ? መጸለይ፣ እግዚአብሔርን በምስጋና መጠበቅ፣ እግዚአብሔር የተናገረው ጉዳይ ላይ መጸለይ፣ እግዚአብሔር በተናገረው ጉዳይ ላይ እግዚአብሔር እጅ እንዲገለጥ፣ የእግዚአብሔር ጣት እንዲገለጥ እግዚአብሔር ማውራት። በዚያን ጊዜ ያንተ ነገርን እግዚአብሔር ፈጥኖ ይሰራል። በምስጋና ውጣ፣ በምስጋና ግባ። እግዚአብሔር ያለ ዳመና ያለ ንፋስ ያንተ ነገር መስራት ይችላል። ወደ ግብፅ ወርዳለሁ ስል እግዚአብሔር አትውረዳል። እግዚአብሔር በተናገረው ቦታ ላይ ይስሐቅ ዘሩን ዘራ፣ 100 እጥፍ አገኘ ይላል እግዚአብሔር ቃል። እውነተኛ ባርኮትን መባረክ ትፈልጋለህ? እውነተኛ ባርኮትን መባረክ ትፈልጋለሽ? እግዚአብሔር ያለው ስፍራ ላይ ቁሚ። ቅድስና ለእግዚአብሔር ነው ተብሎ እንደተጻፈ ተቀደሽ። ልቦናችን ይቀደስ፣ አእምሮአችን ይቀደስ፣ አንደበታችን ይቀደስ፣ ልቦናችን ህይወታችን ይቀደስ። በቅድስና እግዚአብሔር እናምልክ፣ በቅድስና እናገለግል፣ በቅድስና እንንገድ፣ በቅድስና እንንቀሳቀስ። እግዚአብሔር የተዘጉ በሮችን በአራቱ አቅጣጫ ይከፍታል።
እግዚአብሔር በሚለው ስፍራ ላይ መቀመጥ ዋጋ አለው። ዋጋ አለው። በምድር በሰማይ ትባረካለህ። በምድር 100 እጥፍ ትባረካለህ። በሰማይ የዘላለም በረከት እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ አማካይነት ያዘጋጅልሃል። ክብር ለኢየሱስ ይሁን። ሃሌሉያ። በዚህ መንፈስ እንጸልያለን። አባት እግዚአብሔር ሆይ በጌታ በኢየሱስም ስም ብሩክ ይሁን። ይህን ቃልን ለኔና ለወዳጆቼ ለኔና ለዚህ ሕዝብ ስለሰጠን እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ከዚህ ደቂቃ ጀምሮ ይህን ቃል የሰሙ ወንድና ሴት ልጆች በክርስቶስ በኢየሱስ ስም በምድር 100 እጥፍ በሰማይ በዘላለም በረከት በኢየሱስም የተባረኩ ይሆኑ። እግዚአብሔር አብ አባት ሆይ በልጅ በኢየሱስ ክርስቶስም ጸልያለሁ። ይህን ቃል የሰሙ እህትና ወንድሞች በክርስቶስ በኢየሱስ ስም ምናልባት የታመሙ ያሉ ታስሮ ያሉ የሥራ በር የተዘጋባቸው በክርስቶስ በኢየሱስ ስም ይሄ ቃል ድንገት በሚሰሙ ሰዓት በኢየሱስም የተዘጉ በሮች ይከፈቱ። የቆመባቸው ነገር ይንቀሳቀስ። በትዳራቸው ላይ በስራቸው ላይ በጌታ በኢየሱስም በንግዳቸው ላይ በጤናቸው ላይ በክርስቶስ በኢየሱስም ስምን ጠርቻለሁ። በኢየሱስ ክርስቶስም ደጆቻቸው ይከፈት። የቆመባቸው ነገር ይንቀሳቀስ። የተዘጋው ነገር ይከፈት። የተወሰደባቸው ምርኮ ይመለስ። ከዚህ ደቂቃ ጀምሮ የተወሰደባቸው ጤና፣ የተወሰደባቸው ራእይ፣ የተወሰደባቸው ህልም በልጅ በኢየሱስ ክርስቶስም ይመለስ። እግዚአብሔር ሆይ ከዚህ ቃል የተነሳ በቤታቸው ላይ በትዳራቸው ላይ በኢየሱስም አዲስ ነገር ስለሚሆን አመሰግናለሁ። መርገም ይሰበር፣ ጨለማ ይመታ፣ ሰማይ በአንጻር ይከፈት። ይሄ መልእክት የደረሰላቸው እህቶችና ወንድሞች በልጅ በኢየሱስ ስም የተባረኩ ይሆኑ። ደጆች በኃይል ይከፈት፣ ሰማይ በአንጻራቸው ይከፈት። እግዚአብሔር ሆይ የተኛው መከራ ጽዋ ከሕይወታቸው ላይ የተገለበጠ ይሁን። ከኑሯቸው የተገለበጠ ይሁን። ከትዳራቸው የተገለበጠ ይሁን። እግዚአብሔር አብ አባት ሆይ በክርስቶስ በኢየሱስ ስም እረፉ፣ እኔም አምላክ እንደሆነ እወቁ ተብሎ እንደተጻፈ በኢየሱስ ክርስቶስ ስም በነገር ሁሉ መባረክና ማረፍ ይሁንላቸው። ይህን ስለምታደርግ እናመሰግናለን። ልጅን አክብር። ስለ ሁሉ ተመስገን። አሜን። በሆነው በልጅ በኢየሱስ ስም